መጀመሪያ በዚህ አፕሊኬሽን የመጀመሪያ $200 የሰራውና በጣም ነው ደስ ያለኝ። ምክንያቱም ብዙ ሰዎች ፌክ ነው ስካም ነው ምናምን እያሉ ነበር። እኔ ግን ሰርቼበታለሁ እና የፈጠነ ቶሎ እንዲሰሩበት ስለፈለኩ ነው ማለት ነው። ምክንያቱም ይሄ በጣም ጠቃሚ ነው። በቢቲሲ ነው የሚሰራው። ከዚህ በፊት ቪዲዮ ሰርቼ ነበር። እርግጠኛ ስላልሆንኩበት ነው እዛ ላይ በደንብ ያላወራሁላችሁና ድጋሚ እመጣለሁ ብያችሁ ነበረ። የታለ ኧረ ቶሎ ስራለ ምናምን እያላችሁ ነበረ። ደግሞ ቴሌግራም ሊንክ ጠፍቶ ምናምን እያላችሁ ነበረ። ዲስክሪፕሽን ላይ ነው ኮመንት ላይ ፒን እያደረኩ ነው ማስቀምጥላችሁ። ለምን እንደማትገት አላውቅም። t.me ብሎ ነው የሚጀምረው። ከፈለጋችሁ https ጨምራችሁ ሰርች አድርጉት። ዩዘር ኔም ምሳሌ ሰርች ማድረግ ትችላላችሁ ማለት ነው። እዚህ ቪዲዮ ላይ ራሱ አስቀምጬላችኋለሁ እየገባችሁ ማየት ትችላላችሁ ማለት ነው። እና ዛሬ በቃ $200 እንዴት እንደሰራው በአንድ ሳምንት ውስጥ እንዴት ካች እንዳረኳት አሳያችኋለሁ። የፈጠነ እናንተም ትሰራላችሁ ማለት ነው። ሶ ችግራችሁ ምንድነው? ብዙ ሰው እንደዚህ ሲላችሁ ውሸት ይመስላችኋልና ግን ይሄ እውነተኛ ቤት ነው። እውነተኛ መረጃ፣ እውነተኛ ስራዎችን፣ አዳዲስ ነገሮችን የምትፈልጉ ከሆነ ይሄን ቤት ሰብስክራይብ፣ ላይክ፣ ሼርም ኮሜንትም አድርጉ። ስትፈልጉ የፈለገ ኮሜንት ላይ ነው ደስ ይለኛል። እንዴት ነህ ቤላዬ? ደህና ነህ ቤላዬ? ናፍቀኸናል ቤላዬ? ብር እየሰራ ነው ቤላዬ? ወዳለው ማለት ግን አይቻልም። ምክንያቱም ቸከሳለኝ። እኔ አላማ ያለኝ ሰው ነኝ። እኔ ለምን ቸከስ የለኝም እንዴ? ትደበሩብኛላችሁ። ሴት ቤተሰቦቼ ደግሞ ትደበሩብኛላችሁ። እንዳትደበሩብኝ። አያም ሲግማ ወይ የሳይ ብሎ ለማንኛውም እስከ መጨረሻው ተከታተሉኝ። ጽድት ያለች አፕ ነች። በቀላሉ ነው እንግዲህ የምትሰራት እና እንዴት ማውጣት እንደምትችሉላ አሳያችኋለሁ ማለት ነው። አፕዴት እንዴት ዋሌታችሁ እንዴት አፕዴት እንደምታደርጉ ስራው እንዴት እንደሆነ የምትሰሩት እስከ መጨረሻው ከተከታተላችሁኝ በቀላሉ መስራት ትችላላችሁ። በአንድ ሳምንት ውስጥ እንደኔ $100 እና $200 መስራት ትችላላችሁ ማለት ነው። ሌትስ ጎ በፒሲ ላሳያችሁ ነበር። ዋይፋይ ጠፋ። ዳታ ገዝቼ ልምጣ። ዋይፋይ ጠፍቷልና ዳታ ገዝቼ ልምጣ። ጠብቁኝ። አይው እንግዲህ ለእናንተ ስል ትናንት ወጣሁት $200 ሄጄ ካርድን ገዝቼ ከቸው ያለው ማለት ነው። እኔ ለእናንተ ዋጋ ማልከፍለው ነገር የለም። ፒሲያችን እዚህ ጋር ደቅ ብላለች። አሁን እቺን ፒሲያችን ጎርጎር እያረኩ አሳያችኋለሁ ማለት ነው። እስኪ ወደ ቴሌግራማችን እንግባ። በመጀመሪያ ከስልኬ ዋይፋይ ላብራና ሆትስፖት ነው ዋይፋይ አይደለም ልጆች። ሆትስፖት ላብራና ከዛ ላገናኛት ፓስዋርድ ስንት ነበር? አንድ ሁለት ልንገራችሁ እንዴ ትጠቀማላችሁ። ከዛ ቴሌግራም ከዛ እዚህ ጋር ሪከርድ ላድርግላችሁ ማለት ነው። የሳይማን እዚህ ጋር BTC እኔ ከዚህ በፊት እየሰራው ስለሆነ BTC ኦ ማይ ጋድ ሰው እየሰራልኝ ነው እንዴ 25 ሰው ኦኬ። እዚህ ጋር እንዲጠቅል አድርጋትና ለእናንተ ለማሳየት ወደ መጀመሪያው ልመለስ። ሳካ ተመልሷል። ስራው እዚህ ጋር ነው የሚጀምረው። ፋሞች እንግዲህ ስራው ተከልከል ልበልና እንደዚህ ምናምን አስረዳችሁ እንዲገባችሁ ማለት ነው። ፊት ለፊት እየተያየ ስራው የሚጀምረው እዚህ ጋር ነው። እንግዲህ እዚህ ጋር እንደምታዩት ምን ነገሮች አሉ? ቪው አድስ፣ ዊዝድሮው አለ፣ አካውንት አለ፣ ሪፈር ሚል አለ፣ ስታተስ አለ። እነኚህ ነገሮች ላይ ዲፔንድ ሆነ ነው እንግዲህ ስራችንን የምንሰራው ማለት ነው። ከላይ ርዕሱ እንደምታዩት አርን BTC ባይ አድስ ይላል። ከላይ ርዕሱ እንደምታዩት አርን BTC ባይ አድስ ይላል ማለት ነው። አዶችን በማየት ነው BTC አርን ማድረግ የምትችሉት ማለት ነው። የት ነው ቤላ የት ነው አዶችን የምናየው ካላችሁኝ ጭንቅ እንዳይላችሁ ይችላችሁ። እዚች ጋር ቪው አድስ በቅንፍ ውስጥ 8 አለቻ። እንግዲህ አሁን አቬሌብል አሁን ላይ ያሉት 8 አዶች አሉኝ ማለት ነው። በየቀኑ ሳይሆን በየ10 ደቂቃው ልዩነት 10 አዶች ያመጣላችኋል። በየ10 ደቂቃው ልዩነት 10 አዶች ያመጣላችኋል። ከዛ ቪው አድስ የሚለውን አንዴ ጠቅ እያደረጋችሁ እናንተ አዶችን በምታዩ ቁጥር እሱ ምን ያደርግላችኋል ማለት ነው። BTCውን እየደመረላችሁ ይሄዳል ማለት ነው። አሁን ለምሳሌ እየሰራው ላሳያችሁ። ቪው አድስ የሚለውን አንዴ ነካዋለሁ ማለት ነው። እንግዲህ አሁንም ትደግሙታላችሁ ማለት ነው። እየቆጠረ ይሄዳል፣ ወደ 7 ይወርዳል። አዶቹ ደግሞ ደስ የሚለው ነገር እንደ ሌላ ቪዲዮ ምናምን አይደለም። ላይክ እቺ ፎቶዋን ብቻ ማየት ነው ማለት ነው። እዚህ ጋር ፎቶዋን ብቻ ማየት ነው። አሁን ለምሳሌ እዚህ ጋር አንድ አድ በማየቴ you have got 0.000 something ቢትኮይን እዚህ ጋር ይሄ ደግሞ ማለት ስንት ነው ማለት ነው? 0.0045 ማለት ነው። ሶ እስከ መጨረሻው ለስራው በዚሁ ላይ እያሳያችሁ ቪው አድስ 6 አሁን 5 ቀረኝ 4 3 2 1 እያለ እንጨርሰዋለን ማለት ነው። 1 ጨረስኩኝ። አሁን ከ10 ደቂቃ ቆይታ በኋላ ነው ተመልሶ 10 አዶች የሚመጡልኝ ማለት ነው። በየ10 ደቂቃው ልዩነት 10 አዶች ይመጣሉ። ኢማጂን በቀን
24 ሰዓት አለ። ከዛ ውስጥ 6 ሰዓቱን ኦንላይን ላይ ብታሳልፉ ከዛ ደግሞ በ6 ሰዓት ውስጥ 10 ደቂቃ በየ10 ደቂቃ ልዩነት 10 አዶችን ብታዩ ኢማጂን ምን ያህል ዶላር ሰሩ እንደምትችሉ ማለት ነው። አሁን እኔ አንድ አድ በማየት ብቻ 0.00045 ዶላር ታገኛላችሁ ማለት ነው። አንድ አድ በማየት ብቻ ኢማጂን አባዙት፣ በ10 ስታባዙት በጣም ላይ ነው የሚሆነው ማለት ነው። ሶ በ2 ሳምንት በ3 ሳምንት ውስጥ እንግዲህ $300 ከኔ በላይ እጥፍ መስራት ትችላላችሁ ማለት ነው። ፊዋድስ በሁለተኛ መንገድ ደግሞ የምንሰራበት ሌላ መንገድ አለ ማለት ነው። በነገራችን ላይ በሌላ መንገድም መስራት ይቻላል። አንድ ላይ ታስኬዱታላችሁ ማለት ነው። ሌላውን መንገድ ግን ዋነኛው መንገድ ምንድነው ማለት ነው? አዶችን ማየት ነው። ሁለተኛው መንገድ ምንድነው ካላችሁኝ ሪፈራል ሊንክ በመጠቀም ነው ማለት ነው። እሺ ሪፈራል ምትለው እንዴት ነኳትና እንደዚህ ያመጣላችኋል። earning 0.000211999 BTC ሰርታል ያለኝ ነው እንግዲህ በሪፈራል ማለት ነው። ምንም ስንት ሪፈራል አለኝ ማለት ነው? 25 ሰዎች በሪፈራል ሊንክ አስገብቻለሁ ማለት ነው። እንዴት ነው ሪፈራል ሊንክ የምናስገባው ካላችሁ እዚህ ጋር ሊንክ የምትለዋለች አካታች ሊንክ የምትለዋን እንደዚች ሰሌክት ያርጌ ላሳያችሁ። እንደዚች አንድ ሰሌክት ታታረጓትና ከዛ እንዲህ ትለዋትና ከዛ ኮፒ ሊንክ የምትለዋለች እሷ ሊንኳን ምን ታደርጓታላችሁ ማለት ነው? ኮፒ ታደርጉና ለምትፈልጉት ሰው ይሰራል ብላችሁ ለምታስቡት ሰው ትልኩለታላችሁ ማለት ነው። ከዛ ከላካችሁለት በኋላ እሱ በሚሰራ ቁጥር እሱ አዶችን እንደ ቪዋድስ እያለ በሚሰራ ቁጥር ለእናንተ 50% ኮሚሽን ይታሰብላችኋል ማለት ነው። እና ደግሞ ቦነስ BTC ለእናንተ ይሰጣችኋል ማለት ነው። በምን መንገድ እንሰራለን አልኳችሁ? አንደኛ እዚሁ ላይ አዶችን በማየት ቪዋድስ እያለን፣ ሁለተኛ እስካላችሁ ደግሞ በሪፈራል ሊንክ። እሺ እነኚህ በሁለቱ መንገድ ነው የBTC የሚሰራው። ሌሎቹ ምንድነው ጥቅማቸው ካለን እዚህ ጋር አካውንት የሚላለ አካውንት ምንድነው ጥቅሙ? እንግዲህ አካውንት የሚለው አንድ ነክቼ ላሳያችሁ። አካውንት የሚለው ጥቅሙ ምንድነው? አሁን ላይ የእናንተ አካውንት ምን ያህል BTC ሰርቷል የሚለውን ለማየት ነው ማለት ነው። ምን ያህል BTC ደርሳችኋል የሚለውን ለማየት ነው። አሁን እዚህ ጋር ለምሳሌ 0.004214 BTC ደርሻለሁ ማለት ነው። ኢማጂን 42012 BTC ደርሻለሁ ማለት ነው። በነገራችን ላይ ይሄኛው ሁለተኛው አካውንቴ ነው። ያ በያኛው ብዙ ሰርቼበታለሁ። ይሄኛው ለእናንተ ለማሳየት ቀጥታ ስለገባሁበት ነው ማለት ነው። ከዛ ባላንሳችሁን ያሳያችኋል። ከዛ BTC ዋሌታችሁንም ያሳያችኋል ማለት ነው። ዋሌት የት ነው የሚመጣው የት ነው የምንጨምረው ምናምን የሚለውን ነገር አሁን ዊዝድሮ ላይ ስለማሳያችሁ ግራ እንዳትጋቡ። አሁን በዚች አሁን ባለንባት ሰዓት በዚች ላይ ባለሁባት ሰዓት አሁን እንግዲህ ሰዓቱ ምን መሰላችሁ? 2026 ይሄን ቪዲዮ ስቀርጽ 2026 ጠዋት ነው ብያችኋለሁ። 2026 ምንድነው ሚያዚያ 25 ማርያምን ሚያዚያ 25 ጠዋት 2 ሰዓት ነው። ይሄን ቪዲዮ በመሰራበት ሰዓት ማለት ነው 2 ሰዓት ነው። እንግዲህ አሁን በዚህ ሰዓት አንድ BTC ስንት ነው ማለት ነው? $78357 ነው ማለት ነው። ወደፊት ኢማጂን ሊጨምር ይችላል። ይሄ ቪዲዮ ሲደርሳችሁ እናንተ ጋር 90,000 100,000 ሊገባ ይችላል ማለት ነው። ሶ አንዷ BTC ስንት ነች ማለት ነው? 78357። ኢማጂን አሁን ለምሳሌ 0.004214ን አካፍላችሁ ስሩት። አንድ BTC ይሄናል ከሆነ አንድ BTC $78357 ከሆነ 00 ሰምቲንጉ ስንት ይሆናል ብላችሁ ስትሰሩ ማለት ነው። የኔ አሁን ይሄኛው አካውንት አሁን ወደ ስንት ዶላር ሰርቷል ማለት ነው? ወደ $50 አካባቢ ሰርቷል ማለት ነው። አሁን ባለበት $50 አካባቢ ሰርቷል። እና እንዴት ነው ማውጣት የሚቻለው? የት ነው የምናወጣው ምናምን የሚለው ጥያቄ ከተነሳባችሁ ደግሞ እዚህ ጋር ዊዝድሮ የምትለዋን አንዴ ትነኳታላችሁ ማለት ነው። ዊዝድሮ የሚለውን አንዴ ስትነኩት እንግዲህ ዊዝድሮ ለማድረግ የሚያስፈልጋችሁ ነገር አለ ማለት ነው። የራሱ የሆነ ቢዝነስ ሩል አለው ማለት ነው። ይሄ ቡት ምክንያቱም እውነተኛ መሆኑን በዚህ ነው የምታውቁት። የመጀመሪያው ሪፈራል ሊንክ 5 ያስፈልጋችኋል ማለት ነው። ቢያንስ ለ5 ሰው ሪፈራል ሊንክ መላክ መቻል አለባችሁ። 5 ሰው ደግሞ ቀላል ነው ታገኛላችሁ። አሁን ዘመኑ የቴክኖሎጂ ነው። ቴሌግራም ላይ ላክ ብታደርጉላችሁ ማንንም ሰው ገብቶ ስታርት ይልላችኋል ማለት ነው። ሁለተኛስ እዚህ ጋር ነው ቅድም ያየነው አፕዴት ዋሌት የሚለው ማለት ነው። BTC ዋሌታችሁ እዛ ቅድም እዚች ጋር አይታል ወይ ዝቅ አድርጌ ላሳያችሁ። እዚህ ጋር እቺ BTC ዋሌት የምትለዋ የት ነው አፕዴት የምትደረግ የት ነው የምትጨመረው ማለት ነው? እዚህ ነው የምትጨመረው ማለት ነው የምታስፈልገው። ምክንያቱም ለዚህ ነው አፕዴት ዋሌት ፎር ዩር አካውንት ቅድም ያሳያችሁ እዚች ጋር ከላይ በኩል BTC ዋሌት የምትለዋ ይቺ BTC ዋሌት የምትለዋ አስፈላጊ ነች ለማውጣት። በዋሌት ነው የሚወጣው ማለት ነው። ዋሌት ደግሞ ከየት ነው ካላችሁኝ ትረስት ዋሌት አለ፣ ባይናንስ ዋሌት አለ፣ BTC ዋሌት አለ፣ የተለያዩ ዋሌቶች አሉ። አሁን ይሄ አካውንት ለምሳሌ ያለው BTC ዋሌት ነው ያለው። ሶ
ዋሌታችሁን ከየት እንደምታመጡ ግራ የሚገባችሁ ልጆች ካላችሁ ስለ ትረስት ዋሌት ወይንም ስለ ባይናንስ የማታውቁ ካላችሁ ዲቴል ስለሱ ስራልኝ በሉኝ። ለብቻው ጽድት ያለ ቪዲዮ ለሱ ሰራለሁ ማለት ነው። ኮሜንት ላይ ስራልን በሉኝ ማለት ነው። ዝም ብለህ ተኛለህ እንደዚህ እጅህን አጣጥፈህ ሰብስክራይብ፣ ላይክ፣ ኮመንትም አድርግ። ሀሳብ ከመጣልንም ሼርም አድርገው። እንዴ ምንድነው ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉ፣ ሰብስክራይብ አድርጉ። ምክንያቱም አዳዲስ ነገሮች በዚህ ቻናል ታገኛላችሁ። ከዚህ ውጪ ሌላ ቻናል የለኝም። ያኛው ቻናሌ ባንድ እንደሆነ ነግሬያችኋለሁ መጀመሪያ ቪዲዮ ስሰራበት ማለት ነው። ሰብስክራይብ አድርጉ ማለት ነው። ምክንያቱም አንገናኝም ድጋሚ ሰብስክራይብ ካላደረጋችሁ። ይመቻችሁ። እኔ ልቀጥል። አቋረጣችሁኝ። አሁን እንደው ሰብስክራይብ አድርጋችሁ ቢሆን እንኳን አላቋርጠውም ነበረ እና በዚህ መልክ ነው። እና ዊዝድሮ ለማድረግ ሌላ ደግሞ የሚጠይቃችሁ ነገር አለ። ምንድነው? ሶስተኛው ነገር ሚኒመም ዊዝድሮዋል 0.005 BTC ነው ማለት ነው። ዊዝድሮ ለማድረግ እንግዲህ 0.005 ሚኒመሙ ማለት ነው። ይሄን ስታማሉ ዊዝድሮ የምታደርጉት። አሁን ከኔ ጋር አነጻጽሬ ላሳያችሁ። ስንት ዜሮ ነው? 0 ነጥብ ቁጥሩ እስኪ 1 2 3 0 ነው ማለት ነው። ከነጥብ በኋላ የኔ አካውንት ስንት ነው ያለው ማለት ነው? 1 2 3 0.004 አንድ ረች የሚቀረኝ ይችን ደግሞ ወይ ነገው የተነጎዳ ሞላታለሁ ማለት ነው። በዛኛው አካውንቴ በሁለት ሳምንት ነው እንግዲህ ገጭ አደረኩት 0.005ን እሱኛውን አካውንት እዚህ ጋር እንዳላመጣው ምክንያቱም ስላወጣሁት 0.005 እንደሞላው ስላወጣሁት ለእናንተ ለማሳየት ዜሮ ስለሚሆንብኝ እና ራይሰራ ምናምን ስካመር እንዳይመስላችሁ ማለት ነው። እውነተኛነቱን ለማረጋገጥ ነው በዚህ ይዤላችሁ የመጣሁት። ምንም ቀላል ስለሆነ ሌላ ነገር አያስፈልገውም ማለት ነው። እንግዲህ ሶስት ነገር ነገርኳችሁ BTC ለማውጣት። አንደኛው ሪፈራል ሊንክ ለአምስት ሰው፣ ከዛ ሁለተኛ ዋሌታችሁን አፕዴት ማድረግ ከትረስት ዋሌት ማምጣት፣ ሶስተኛ ሚኒመም ዊዝድሮ 0.005 መሙላት። በሁለት ሳምንት እንደምሞሉት እርግጠኛ ነኝ ማለት ነው። እንግዲህ ቪዋድስ ማለት ጠቅለል አድርጌ ልንገራችሁ ምን እንደሆነ። እዚህ ጋር ቪዋድስ ማለት አዶችን እያያችሁ BTC የሚሰሩበት ነው። እዚህ ጋር በየ10 ደቂቃ ልዩነት እየገባችሁ። ዊዝድሮ ማለት ደግሞ የምታወጡበት ነው። ለማውጣት ምን ያስፈልገናል የምትሉበት ማለት ነው። እዚህ ሶስታን ኮንዲሽን ስትሞሉ ዊዝድሮ በላሱ ቀጥታ ያወጣላችኋል ማለት ነው። አወጣጡ ግር ለሚላችሁ ሰዎች፣ ስለ ትረስት ዋሌት የማታውቁ ሰዎች እንግዲህ ቅድም እንደነገርኳችሁ ትረስት ዋሌት በሉኝ፣ ዲቴል ስራሉ ይበሉኝ፣ እኔ እሱ ላይ ቪዲዮ ሰራላችኋለሁ ማለት ነው። አካውንት ደግሞ የእናንተ አካውንት ስታተሱን ለማየት ነው። ሪፈረንሻል ማለት ደግሞ ለሰው ሊንክ ለመላክ ነው ማለት ነው። ለአምስት ሰው ግዴታ ነው ብለን የለ ለሰዎች ለመላክ ነው ማለት ነው። ስታተስ ደግሞ የገበያው ሁኔታ እንዴት ነው አሁን ላይ የሚለውን ለማየት ነው የሚያገለግላችሁ። እንግዲህ ይሄን ዲቴል ካያችሁት እና ይሄን ቪዲዮ እየደጋገማችሁ ካያችሁት ይሄን መስራት አይከብዳችሁም ብዬ አስባለሁ። መጀመሪያ ላይ የት ነው ሊንኩን የምናገኘው ከየት ነው የምናመጣው ምናምን የሚል ሐሳብ ከተፈጠረባችሁ የዚህን ሊንክ እኔ የቴሌግራም ቻናል ላይ ከ1345 አካባቢ ይመስለኛል ከዛ በላይ ሰብስክራይበር ያለውን ትክክለኛውን ቻናል ጆይን በማድረግ እዚህ እንደውም እዚህ ዲስክሪፕሽን ላይ ወይን ኮሜንት ላይ ፒን ስለማድረግላችሁ እየገባችሁ የዚህን ሊንክ እዛ ታገኛላችሁ ማለት ነው። ቴሌግራማችንን ጆይን በማድረግ እዛ ታገኛላችሁ እና ደግሞ ብዙ ነገር መማር ትችላላችሁ እዛ ማለት ነው። የምትፈልጉትንም ጥያቄ መጠየቅ ትችላላችሁ። ይመቻችሁ። ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ አድርጉት። ከቻ ሰራለሁ። ኮሜንት ላይ የምትፈልጉትን ነገር ጻፉልኝ፣ ዲቴል እሰራላችኋለሁ ማለት ነው።